بسم الله الرحمن الرحيم الحمد لله والسلام على رسول الله وعلى آله وصحبه وسلم أما بعد ودي تكبراችሁ የተጅዊድ ትምህርት ተከታታዮች ኢንሻአላህ በዛሬው በ16ኛው ደርሳችን ስለ መድ الفرعي አይነቶች የተወሰነ ለመግለጽ እንሞክራለን ኢንሻአላህ የዛሬውን የመድ ደርስ ከመጀመሪያ በፊት ስለ መድ ካለፉ ደርሶች ለመነሳት ያክል ለማስተዋወስ ሞክራለሁ የመድ ሐርፎች ካሁን በፊት እንዳየናቸው ሶስት ናቸው አሊፍ ያ ዋው ናቸው እነዚህ የመድ ሐርፎች ሁለት መስፈርቶችን ማሟላት አለባቸው ብለን ተነጋግረናል ካሁን በፊት የመጀመሪያው መስፈርት እነዚህ ፊደሎች ስኩን መሆን አለባቸው ማለት ነው ሁለተኛው መስፈርት ደግሞ ከአሊፍ ስኩን በፊት ያለው ፊደል ፈትሃ መሆን አለበት ከያ ስኩን በፊት ያለው ፊደል ደግሞ ከስራ መሆን አለበት ከዋው ስኩን በፊት ያለው ፊደል ደግሞ ضማ መሆን አለበት ብለናል ይህ ሁለት መስፈርት ከተሟላ ብቻ ነው እነዚህ አሊፍ ያ ዋው ፊደሎች መድ ሆነው ማገልገል የሚችሉት ማለት ነው ነገር ግን እነዚህ ሁለት መስፈርቶች ካልተጠበቁ ማለት ነው ካልተጠበቁና እነዚህ የመድ ሐርፎች ሙተሐሪክ ከሆኑ ሙተሐሪክ ማለት ነው ወይም ፈትሃ ወይ ደግሞ ከስራ ወይም ደግሞ ضማ ያም ልክ እንደዛ ዋውም ደግሞ ፈትሃ ضማ ከስራ ከሆነ እነዚህ ሙተሐሪክ ሆነው ማለት ነው ማለት ሙተሐሪክ ምንድነው ሐረካን ተቀብለዋል ማለት ነው ሐረካ ማለት ነው ፈትሃ ከስራና ضማ እነዚህ ሐረካዎች ናቸው ስኩን ሐረካ የሚቀበል ፊደል ደግሞ ያ ፊደል ሙተሐሪክ ነው ማለት ነው ስለዚህ እነዚህ ፊደሎች እነዚህ የመድ ሐርፎች ሐረካን ከተቀበሉ መድ መሆናቸው ያቆማል ማለት ነው እነሱ ያው እንትን መድ ሆኖ ለማገልገል ስኩን መሆን አለባቸው ያ ብቻ ደግሞ በቂ አይደለም ከአሊፍ ስኩን በፊት ፈትሃ ከያ ስኩን በፊት ከስራ ከዋው ስኩን በፊት ضማ መሆን አለበት ብለን ተነጋግረናል ማለት ነው ይህን ካየን በኋላ የመድ አይነቶችን ደግሞ አይተናል ሁለት አይነት መድ እንደነበረ አይተናል የመጀመሪያው መድ ጦብዒ እንደሚባል አይተናል ማለት ነው ጦብዒ እንደገና ደግሞ ሁለተኛው መድ ደግሞ መድ الفرعي የሚባል እንዳለ ተነጋግረናል ማለት ነው መድ ጦብዒ ምንድነው ጦብዒ ማለት ተፈጥሮ ማለት ነው እንደሚያስረዳን ማለት ነው ማለት የነዛ የመድ ሐርፎች በዛ ቃል ውስጥ በተፈጥሮ ያ ቃል ሲመጣ አብረው ያሉ ከሆነ እና ያ ቃል ደግሞ ያለነሱ እነሱ ቢነሱ ያ ቃል መገኘት ሙሉ ሐሳቡን መስጠት የማይችል ቢሆን ለምሳሌ ማለት ነው ምሳሌ ለማየት ያክል ጃደ የሚል ቃል ብናይ ማለት ነው ጃደ አንድ ቃል ሆኖ በጃደ በሚለው ቃል ውስጥ ይቺ አሊፏ ስኩን ነች ከሷ በፊት የመጣው ሐርፍ ጂም ነው ጂም ደግሞ ፈትሃ ነው ስለዚህ እቺ መሳቢያ እቺ አሊፍ መሳቢያ ነች ማለት ነው አሁን እቺን መሳቢያ ብናነሳት ማለት ነው ብናነሳት ምን ይሆናል ጀደ ይሆናል ማለት ነው ጀደ ታዲያ ጃደ የሚለውን ትርጉም ሊሰጠን አይችልም ማለት ነው ምክንያቱም ጃደ የሚለው ቃል በተፈጥሮ እቺ አሊፍ በተፈጥሮ በዛ ቃል ያ ቃል ሲፈጠር አብራ ያለች ነች ማለት ነው ያለሷ ያንን ሐሳብ መግለጽ አይቻልም ማለት ነው ስለዚህ ጃደ የሚለውን ሊሰጠን አይችልም ትርጉም ማለት ነው ስለዚህ በዚህ ጊዜ እቺ መድ ሐርፍ ማለት ነው ምንድነሽ ማለት ነው ተፈጥሯዊ ናት መድ ጦብዒ ነው በቃ አረቦች በንግግራቸው የሚጠቀሙት ሀታ በንግግራቸው ሲናገሩ ያንን መሳቢያ ስበውት ነው የሚያልፉት ማለት ነው ስለዚህ ስንት ይሳባል ሁለት ሐረካ ብቻ ነው የሚሳበው ማለት ነው ሁለት ሐረካ ማለት ምንድነው ጣታችንን ስንአጥፍ ወይም ደግሞ ስንዘረጋ ያለው የጊዜ ቅጽበት ማለት ነው ወደ መድ الفرعي ደግሞ በምንሄድበት ጊዜ መድ الفرعي ከመድ الطبيعي ላይ በሁለት ምክንያቶች የተከሰተ ማለት ነው መድ الطبيعي ላይ ለምሳሌ የቅድሙን ምሳሌ ማየት ይችላል ጃደ የሚለው መድ الطبيعي ነው ብያለሁ አይደል በሁለት ነገሮች ምክንያት ጃደ የሚለው ከመድ الطبيعيነት ወደ መድ الفرعيነት ይቀየራል እነዛ ሁለት ነገሮች ምንድናቸው አንደኛ ሐምዝ በመምጣቱ ምክንያት ሁለተኛ ደግሞ ስኩን የሚባለው ነገር
በመምጣቱ ምክንያት ከመድ ጦብዒ ላይ ሐምዝና ስኩን በሚመጡበት ጊዜ ወደ መደል ፈርዕይነት ይቀየራል። ይሄንን ለማየት ያክል ጃደ የሚለው መድ ጦብዒ ነው ብለናል። ጃደ የሚለው መድ ጦብዒ ነው። ነገር ግን ሐምዝን በዳል ፈንታ ባስቀምጠው ማለት ነው ምን ይሆናል? ቃሉ ጃአ ይሆናል ማለት ነው። ጃአ ይሆናል። ስለዚህ አሁን ይሄ ጃአ መድ ጦብዒ አይደለም። ለምን? ከመሳቢያ ሐርፍ በኋላ ሐምዝ ስለመጣ ማለት ነው። ከመሳቢያ ሐርፍ በኋላ ሐምዝ ከመጣ ማለት ነው መድ ጦብዒነቱ ቀርቶ መደል ፈርዕይነት ይሆናል። የሚሳበውም ደግሞ ልክ እንደ መድ ጦብዒ ሁለት ሳይሆን ከዛ በላይ ይሆናል ማለት ነው። ስለዚህ በስኩን ወይም ደግሞ በሐምዝ ምክንያት መድ አይነቱ ማለት ነው ወደ መደል ፈርዒ ይቀየራል። ከመድ ጦብዒነት ማለት ነው። መድ ጦብዒ ነበረ። ሐምዝና ስኩን በመምጣታቸው ምክንያት ግን ከመድ ጦብዒነት ወደ መደል ፈርዕይነት ይቀየራል። መቀየሩ ደግሞ የሚሳበው ሐረካ ከሁለት በላይ እንዲሆን ያደርገዋል ማለት ነው። እስቲ እነዚህን በመደል በሐምዝ ወይም በስኩን ምክንያት የሚፈጠሩ መዶችን ለማየት እንሞክር። የመጀመሪያው በሐምዝ ምክንያት በስኩን ምክንያት የሚፈጠሩ መዶችን ወደ ኋላ እናያቸዋለን። ለጊዜው ከሐምዝ ጋር የተያያዙ መዶችን ብቻ ለማየት እንሞክር ማለት ነው። መደል ሙተሲል የሚባለው የመጀመሪያው መድ እናድርገው። ሁለተኛው ደግሞ መደል ሙንፈሲል የሚለውን ሙንፈሲል ኦኬ። ሶስተኛው ደግሞ መደል በደል መደል በደል ማለት ነው። እነዚህ ሶስት መድ አይነቶች ማለት ነው ከሐምዝ ጋር ግንኙነት አላቸው። ከመድ ሐርፍ እነዚህ የመድ ሐርፎች አሊፍ ያ ከነሱ በፊት ሐምዝ ሲመጣ ከነሱ በኋላ በእነዚህ ወይም ደግሞ ከነሱ በኋላ ሐምዝ ሲመጣ ማለት ነው እነዚህ መዶች የሚከሰቱ ማለት ነው። አሁን መደል ሙተሲልን እንየውና ማለት ነው መደል ሲሆን ግልጽ ይሆንልና ጃአ የሚለውን እናያለን ማለት ነው። አሁን ቅድም እንደነገርኳችሁ ጃአ የሚለው መደል ሙተሲል ነው። ሙተሲል ማለት ምንድነው? መደል ዋጅብ ሙተሲል ይባላል። وهو أن يقع الهمز بعد حرف المد في كلمة واحدة وسمي واجبا لوجود مده 4 حركات أو 5 حركات مالتنا. መደል ሙተሲል የተባለ ሙተሲል ማለት የተያያዘ ማለት ነው። ትርጉሙ ማለት ነው የተያያዘ ማለት ነው። ምን ነው የተያያዘ ከተባለ እቺ ሐምዝና የመሳቢያ ሐርፉ አሊፏ ማለት ነው የመሳቢያ ሐርፏና ሐምዙ የተያያዘ በአንድ ቃል የመጣ ከሆነ ጃአ ማለት መጣ ማለት ነው። መጣ በሚለው ቃል ውስጥ ከሆነ መሳቢያ ሐርፏ የመጣችው ይሄ ምን ይሆናል? መደል ሙተሲል ነው፣ የተያያዘ ነው የመሳቢያ ሐርፉና ሐምዙ ማለት ነው። ቀጥሎ ግን ሐምዝ በመምጣቱ ምክንያት ማለት ነው መደል ሙተሲል ሆኗል ወይም ደግሞ መደል ፈርዒ ሆኗል ማለት ነው። በሐምዝ ምክንያት ዋጅብ ነው። መደል ዋጅብ ሙተሲል ነው የሚባለው፣ ግዴታ ነው። መሳቢያ ስንት ነው የሚሳበው ማለት ነው? 4 ወይም 5 ማለት ነው። ከ4 እስከ 5 መሳብ ግዴታ ነው ማለት ነው። ኦኬ መደል ሙንፈሲል ምንድነው? አሁን መደል የያዘ ነው ብለናል፣ የመሳቢያ ሐርፍና ሐምዙ ማለት ነው። መደል ሙንፈሲል ግን የተለያየ ማለት ነው። ትርጉሙ የተለያየ ምን ነው? የተለያየ ከተባለ ሐምዙና ለምሳሌ በምሳሌ እንጥቀስ። ኢና አንዘልናሁ የሚለውን እንየው። ኢና አንዘልናሁ አሁን ኢና አንዘልናሁ የሚለው ሁለት ቃል ነው እዚህ ጋር እንደምታዩት ማለት ነው። አንድ ቃል አይደለም። ጃአ የሚለው ቅድም አንድ ቃል ብቻ ነው። መዱም ሐርፉም የመሳቢያ ሐርፉም መዱም በአንድ ቃል ነበር። አሁን ግን ኢና አንዘልናሁ ሲል ኢና እዚህ ጋር አሊፍ አለች፣ አንዘልናሁ ደግሞ እዚህ ጋር ሐምዛ አለች። አሁን ሙንፈሲል የተለያየ ማለት ነው። በሁለት ቃላቶች መካከል ነው የሚከሰተው ማለት ነው። የመጀመሪያው እና የሚለው ነው እኛ ማለት ነው። አንዘልናሁ ደግሞ አወረድ ነው ማለት ነው። በሁለት ቃሎች መካከል የተከሰተ መድ ነው ማለት ነው። በመጀመሪያው ቃል መጨረሻ ላይ የመድ ሐርፏ አሊፍ፣ በሁለተኛው ቃል የመጀመሪያ ሐርፍ ደግሞ ሐምዛ ተከስታለች ማለት ነው። ስለዚህ መዱና ሐምዙ በተለያየ ቃል ስለመጣ መደል ጃኢዝ
ሙንፈሲል ይባላል። መደል ጃኢዝ ሙንፈሲል ይባላል። እንደነገርኳችሁ ሙንፈሲል የተለያየ ማለት ነው። መዱና ሐምዙ የተለያየ ከሊማ ላይ ስለመጣ ማለት ነው። የመድ ሐርፉ በሁለተኛው ከሊማ የመጀመሪያ ሐርፍ ደግሞ ሐምዛ በምትመጣበት ጊዜ ማለት ነው። ጃኢዝ ነው ይቻላል። ምንድነው የሚቻለው? ሁለት ወይም አራት ወይም አምስት መሳብ ይቻላል ማለት ነው። መደል ጃኢዝ ሙንፈሲል ነው። የመጀመሪያው ግን መደል ዋጅብ ሙተሲል ነው። ኦኬ መደል በደልን እንይ። መደል በደል ደግሞ ምንድነው? ከእነዚህ ከመሳቢያ ሐርፍ በኋላ ሐምዝ ሲመጣ ነው። መደል በደል ግን ከመሳቢያ ሐርፎች በፊት ማለት ነው። ከነሱ በፊት ነው ሐምዝ የሚመጣ ማለት ነው። ከነሱ በፊት ነው ሐምዝ የሚመጣው። ለምሳሌ ኢለለዚነ አመኑ የሚለው በምሳሌ ብናይ እዚህ ጋር ከሐምዝ በኋላ አሊፍ መጣለች። ስለዚህ ይህ መድ ጦቢዒ አይደለም፣ መደል በደል ነው የሚባለው። ኢማነን የሚል የቁርአን ቃል አለ። ኢማን የሚለውን ብናይ ከሐምዝ በኋላ ያ መጥቷል ማለት ነው። ወይም ደግሞ ኡቱ የሚለውን ብናይ ኡቱ እንግዲህ እዚህ ጋር ከሐምዝ በኋላ ዋው መጥቷል። እዚህ ጋር መደል በደል ቱ ሲል ደግሞ መደል ጦቢዒ ያለ ማለት ነው። እነዚህ መደል በደል ግን ልክ እንደ መደል ጦቢዒ ሁለት ሐረካ ብቻ ነው የሚሳበው ማለት ነው። መደል ሙተሲል ግን 4 እስከ 5 ወይም 4 ወይም 5 ይሳባል። መደል ሙንፈሲል ደግሞ 2 ወይም 4 ወይም 5 እንደየ አቀራር ፍጥነታችን ማለት ነው። መደል በደል ግን ሁለት ሐረካ ብቻ ነው የሚሳበው ማለት ነው። የቤት ስራ የምናደርገው ምንድነው? ከእያንዳንዱ የመድ አይነቶች አንድ ምሳሌዎችን ወይም ከቻለ ሁለት ሊሆን ይችላል ለአድሚናቶች ያለን ማለት ነው። በመደል ሙንፈሲል በመደል በደል አንድ ምሳሌዎችን ለአድሚኖች እንድትልኩ የቤት ስራ ተሰጣቸዋል ማለት ነው። የዛሬውን ደርስ እዚህ ላይ ጨርሰናል። ሰለላሁ ዐለይሂ ወሰለም ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።